ዌልካም ቱ አብሪቴክ ፓይተን ኮርስ። በዚህ ቱቶሪያል ቪዲዮ ኮሜንት በፓይተን ምን እንደሆነና ለምን እንደሚጠቅም ለመመልከት እንሞክራለን። ኮመንት ማለት የጻፍነውን ኮድ ራን በምናደርግበት ጊዜ የፓይተን ኢንተርፕሪተር ኢግኖር የሚያደርገው ወይም ኤክሲኪዩት የማያደርገው ወይም ደግሞ የሚዘለው የኮድ ፓርት ነው ማለት እንችላለን። ይህ ምን ማለት እንደሆነ እስኪ እንመልከት። እሺ ኮመንት ምን ማለት እንደሆነ የምናስረዳበትን እንዲሁም የኮመንት ጥቅምን የምናይበት አንድ የራሱ የሆነ የፓይተን ፋይል እንክፈት። ከዚህ በፊት እንደምናደርገው ወደ ፕሮጀክታችን እንሄድና ኒው ወደሚለው እንሄዳለን። ከዚያም ፓይተን ፋይል የሚለውን እንመርጣለን። ለዚህኛው የፓይተን ፋይላችን ስሙን ኮመንት እንለዋለን። ሁልጊዜም መርሳት የሌለብን .py ኤክስቴንሽን ሊኖረው ይገባል። ይሄ መሰረታዊ ነገር ነው። ስለዚህ እዚህ ጋር በመምጣት አንድ ፕሪንት ስቴትመንት ጽፋለሁ። እሱም ፕሪንት ብለን ብራኬት እንከፍትና ደብል ኮት እናደርጋለን። ከዚያም ዚስ ኢዝ ኮመንት የሚል ስቴትመንት እንጽፋለን ማለት ነው። ከዛም በኋላ ኮዳችንን ራን ለማድረግ ብዙ የከፈትናቸው ኮዶች ስላሉ ኮመንት .py ወደሚለው በመሄድ ራን እንለዋለን። ኦኬ ራን ስንለው እዚህ ጋር እንደምትመለከቱት አውትፑቱ ዚስ ኢዝ ኮመንት የሚል ሜሴጅ ዲስፕሌይ አረገልን ማለት ነው። ኦኬ ስለዚህ ላሳያችሁ የፈለግኩት ኮመንትን ስለሆነ ኮመንት እንዴት እንደምንጽፍ ላሳያችሁ። በፓይተን ሁለት አይነት ኮመንቶች ሲኖሩ የመጀመሪያው ሲንግል ላይን ኮሜንት ይባላል። ይህንም እንዴት እንደምንጽፍ አሳያችኋለሁ። ሃሽ ምልክትን እጫንና አብሪ ቴክ ብዬ ጽፋለሁ ማለት ነው። ኦኬ ስለዚህ አሁን ራንን በለውና የሚመጣልንን የኮዳችንን አውትፑት እንመልከት። ራን ስንለው እንደምታዩት እዚህ ጋር ዚስ ኢዝ ኮመንት የሚል ሜሴጅ ብቻ ዲስፕሌይ ተደረገ። ከላይ ግን እንደምትመለከቱት አብሪቴክ ብዬ ጽፌዋለሁ። ይሄ ለምን ራን አላረገም ብላችሁ ከጠየቃችሁኝ ኮመንት ነው ማለት ነው። ስለዚህ ኢንተርፕሬተሩ እቺን ሃሽ ምልክት በሚመለከትበት ጊዜ ከሱ ቀጥሎ የሚመጣው ቴክስት በሙሉ ኮመንት እንደሆነ ስለሚያውቅ ይህንን ፓርት ራን አያረገውም ማለት ነው። ስለዚህ ይሄንን የጻፍኩትን ስቴትመንት ኮፒ በማድረግ ልድገሙ። እንደገና አሁንም እደግመዋለሁ። ስለዚህ የመጀመሪያውን ዚስ ኢዝ ኮመንት 1 ልበለው፣ ሁለተኛውን ዚስ ኢዝ ኮመንት 2 ልበለው፣ ከዛም በመቀጠል ዚስ ኢዝ ኮመንት 3 ልበለው። አሁን ኮዱን ራን ብለው በምታዩት መሰረት ይሄ አውትፑት እንደሚመጣ እናውቃለን ማለት ነው። ግን ለምሳሌ ኮዱን እየጻፍኩኝ ይሄ የላይኛው መስመር እንዲወጣልኝ ከፈለኩ ከፊቱ ቀጥታ በመሄድ የሃሽ ምልክትን አስገባለሁ ማለት ነው። which means ኮመንት ሆነ ማለት ነው። አሁን ራን ብለው የሚመጣልኝ ይሄ ይሆናል ማለት ነው። ስለዚህ ከላይ ያሉት ሁለቱ በኢንተርፕሬተሩ ዲስሪጋርድ ወይም ኢግኖር ተደረጉ ማለት ነው። እሺ የሚቀጥለው የፓይተን ኮመንት አይነት ደግሞ መልቲፕል ላይን ኮመንት የሚባለው ይሆናል። መልቲፕል ላይን ኮመንት ከስሙ እንደምንረዳው ብዙ ላይኖችን ከኮዳችን ውስጥ ማውጣት ስንፈልግ የምንጠቀመው የኮድ አይነት ነው። ይህን እንዴት መጠቀም እንዳለብን ደግሞ ላሳያችሁ። እሺ ወደዚህ በመምጣት ሃሽዋን እናጥፋት። ከዚያም ከዛ በፊት 3 ኮት እናረጋለን። 3 ኮት ሲንግል ኮትም መሆን ይችላል፣ ደብል ኮትም መሆን ይችላል። እኛ የተመቸንን እንጠቀማለን። ስለዚህ 3 ደብል ኮት ከፊት አረጋለሁ ማለት ነው። በምታዩት መንገድ ከፊት 3 አረኩኝ ማለት ነው። እንደዚህ ካረኩኝ በኋላ ኢግኖር እስኪደረግልኝ የምፈልገው ወይም እንዲወጣልኝ እስከምፈልገው የላይን ኦፍ ኮድ ድረስ በመሄድ የሚቀጥለውን ደግሞ ኮድ እዛ ጋር አስቀምጣለሁ ማለት ነው። እኔ እንዲወጣልኝ የፈለኩት የመጀመሪያው ላይን እና ሁለተኛው ላይን ስለሆነ ሁለተኛው ላይን ላይ በመምጣት እንደገና 3 ኮቶችን አስቀምጣለሁ ማለት ነው። 1 2 3 በምታዩት መንገድ ከዚህ ጀምሮ እስከዚህ ያለውን ኮመንት ውስጥ ከተትኩት ማለት ነው። አሁን መጥቼ ራን ብለው የሚወጣው ይሄኛው ብቻ ይሆናል ማለት ነው። እሱም this is comment 3 ብቻ የሚለው ስቴትመንት ወጣ ማለት ነው። ይህም የሆነበት ምክንያት እዚህ ጋር የመጀመሪያው ላይ ሲንግል ላይን ኮሜንትን ተጠቅሜያለሁ። ስለዚህ ኮምፓይለሩ ይሄን ዲስሪጋርድ ያደርገዋል ማለት ነው። ሁለተኛው ላይ እና ሶስተኛው ላይን ላይ ስመጣም በተመሳሳይ ሁኔታ ኢግኖር አደረጋቸው። ይሄ የሆነበት ምክንያት ደግሞ ምንድነው? መልቲፕል ላይን ኦፍ ኮመንት ስለተጠቀምኩ ነው ማለት ነው። በሲንግል ኮት መልቲፕል ላይን ኮመንት ይሰራል አይሰራም የሚለውን ቼክ እናድርግ። ኦኬ ስለዚህ በተነጋገርነው መሰረት 3 ኮት አረኩኝ ማለት ነው። ኢንተርን በመንካት እዚህ ውስጥ በመግባት ኮድ ልጻፍ። ስለዚህ ፕሪንት ብዬ ከፈትኩኝ፣ እንደገና ደብል ኮት አረኩኝ፣ ውስጡ ሄሎ ብዬ ጻፍኩኝ ማለት ነው። እሺ
አሁን በቀጥታ ሄጄ ኮዴን ራን አደርገዋለሁ። እሺ አሁንም ራን ሳደርገው የመጣው አውትፑት this is comment 3 የሚለው ብቻ ነው። ለምን ካላችሁኝ በተመሳሳይ ሁኔታ አራተኛ ላይ የጻፍኩትን ኮድ የፓይተን ኢንተርፕሪተር ይዘለዋል። ለምን? ይሄም ከላይኛው ጋር ተመሳሳይ ስለሆነ መልቲፕል ላይን ኦፍ ኮመንት መሆኑን ኢንተርፕሬተሩ ስለሚያውቅ ሁሉንም ዲስሪጋርድ ያደርገዋል ማለት ነው። እሺ ታዲያ ዲስሪጋርድ የሚደረግ ከሆነና ኮምፓይለሩ ኤክስኪዩት የማያደርገው ከሆነ ኮመንት ለምን አስፈልገን ወደሚለው ጥያቄ እንምጣ። የኮመንት የመጀመሪያው ጥቅም ኮድ ኤክስፕላኔሽን ሲሆን ለኮዳችን መስጠት የምንፈልገውን ኤክስፕላኔሽን ኮመንት ውስጥ መጻፍ እንችላለን ማለት ነው። ለምሳሌ እዚህ ጋር አብሪቴክ በሚለው ፈንታ ከላይ በመሄድ this is a comment ብል ከዚህ በኋላ ያለው ነገር ኮመንት መሆኑን እንረዳለን ማለት ነው። ከዚህ በኋላ በምንጽፋቸው ኮዶች ውስጥ በሙሉ ኮመንትን ስለምንጠቀም የኮመንትን ጥቅም በግልጽ እያየን እንሄዳለን ማለት ነው።